የአብይ አህመድ መንግስት እንግዲህ የመጨረሻው ምርጫ እንደምታውቁት የሃይማኖት ካርድ ነው። የሃይማኖት ካርድ ደግሞ ከባድ ነው፣ አደገኛ ነው። የሃይማኖት ካርድ ከባድ ነው፣ አደገኛ ነው። ምናልባት አብይ አህመድ ጀቱን አስነስቶ ዱባይ ሄዶ ሊሸሸግ ይችላል፣ ሊቀመጥ ይችላል። ነገር ግን ከባድ ነው፣ ከባድ ነው። ይሄ ባትሞክሩት ጥሩ ነው። ከሞከራችሁትም ግን አሁን የሚፈራ የሚደነግጥ የለም። አሁን የሚፈራ የሚደነግጥ የለም። በማሳሳት በማስጨነቅ አቋም በማዛት በሆታ በጩኸት በምናምን አማራውን ማስጨነቅ አሁን ዘመኑ አልፏል፣ ተረት ሆኗል። በፊት ኢትዮጵያ ምን ትሆን ይሆን እንድ በቃ እንቻላቸው እንደዚህ እንድ በቃ የፈለጉት ምን የሚል አማራ አሁን የለም፣ አሁን የለም፣ አሁን የለም። ያያረድከው እግዚአብሔር ይመስገን የሚለው የለም። አሁን ምሕረተአብም ስለሌለ ቤተክርስቲያን ሄዶ የሉም ሞተናል ሲሉን በስተን አለን የሚል የለም። በደርዘን እየተቀበረ በግሬደር እየተቀበረ ጧፍ እያበራ ሚዘም የለም። አሁን እናቴ ክላሽ ይዞ ገብቷል፣ እሳት ይዞ ገብቷል። አለው ሞተዋል ሲሉኝ አለው እያለ አዲስ ዜማ አዲስ ግጥም እየደረሰ ነው። የለም ያ ታቦት ይዘህ መስቀል ይዘህ ሼክ ይዘህ ጳጳስ ይዘህ ቄስ ይዘህ ሄደህ ግባ እባክን ውረድ እባክን የምትለው አማራው የለም። ቄሱንም ስነ ስርዓት ሼኩንም ስነ ስርዓት የሚለው አማራን የተፈጠረው ያ በጋዜጣ በሚዲያ በቲክቶክ በፌስቡክ በምናምን እንትናችን ተገደለ እከላችን እንደዚህ ሆነ ምንትስዬ ምናምን የምትል የለም። አሁን ብሎ የሚደነግጥ የለም። በቃ አሁን ኑሮም አግብጦታል፣ ኦሮሞማም አግብጦታል እና ሞቱን የሚናፍቅ ማህበረሰብ ስለሆነ የለም። አሁን አማራ አይሰማም። ችግሩ አሁን ጆሮን በጥጥ ደፍኖ ነው የሚሄደው ማለት ነው። ስለዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አልሰጥም አንሰጥም ሂዱ ጠይ ውሪ ኩታራ ሂጠዚ ጊዜ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና ምንትስ ጉዳዮች ኃላፊ ሆነ ምናምን ተብሎ መጣማ ሞኝህም ብላ ሞጅም ብላ። ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጡና ጥፋ ከዚህ ያሉት አንሰማህም አሉት። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂብ አሚኖ ዳቦ እንደሚያበካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሞማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ይሄ ለውጡን ልንገራችሁ። በፊት እኔ ስለ ወሃቢያ ስናገር ስለ ጨፍጫፊው ስናገር ስለ እስላም አይደለም፣ ስለ እስልምናው አይደለም። እስልምናማ ተከባብረን ኖረናል። እስልምና ቤተሰቤ ነው፣ እስልምና ቤቴ ነው። የሐረር ልጅ ሆኖ እስልምናን መናገር አይቻልም፣ ትክክል አይደለም። ጽንፈኛውን አራጁን ስናገር ጃስ የሚሉት የአማራውን እስላም ነበር። ይኸው ጸረ እስላም ጸረ ምንትስዬ እሱ እንደዚህ ምናምን አፉን ሲከፍትብኝ የሚውለው የወሎ አማራ እስላም ነበር፣ የሸዋ አማራ እስላም ነበር፣ የጎንደር አማራ እስላም ነበር፣ የጎጃም አማራ እስላም ነበረ። አፉን ሲከፍትብኝ የሚውል የነበረው ማለት ነው። አሁንስ እኔ እንደውም አልናገርም፣ ብሶባቸው ቁጭ የወሎ እስላሞች እንትናቸውን አድርገው የወሎ ሴቶች እንትናቸውን አድርገው ምናምን አድርገው ጥፋ ከዚህ ባይጥፋ ሄድ ከዚህ እየታገልን ያለ እኛ ነን። የገደልነውን እናውቃለን፣ የማረክነውን እናውቃለን።
ገና ጥባ እኔ ዘመዴ ዳር ጥጌን ይዤ አምላኬ ለዚህ ያደረስከኝ። እነሱ እኔን እንደ ዳንኤል ክብረት አስደንብረው ከሰው በጀርመን መንግስት ከሰው በምናምን ከሰው በጣም ብሎ እኔ ሽንቴ መጥቶ ተዛ ቀዝኜ ከዛ ተንትብዬ ሁለተኛ ወሃቢ የሚባል አልናገርም እንድል ያልፈነቀሉት ድንጋይ አልነበረም። እንደ ዳንኤል ክብረት በቃ ግራኛ አህመድ ጻድቅ ነው፣ እስልምና እኮ እንደዚህ ነው፣ ወሃቢ የሚባል የለም፣ እናንተ ኢትዮጵያን ያሳደግ እንድላቸው ነበር የፈለጉት። የለም ዘመዴ ጋር የለም። ዘመዴ የስላሴ ባሪያ፣ የድንግል አሽከር፣ የምስራቁ ሰው፣ የሐረርጌው ባለርስት ባላባት፣ የተዋህዶ ልጅ ባለማተቡ፣ ድሃ ተበደለ ፍርድ ተጓደለ የሚለው ስለሆነ ማጎብደድ አያውቅም። እና ሙጂብ አሚኖ ጮኸ፣ አህመዲን ጀበል ጮኸ፣ ማንትዝዬ ጮኸ፣ ለደንታው ነው። እኔ መርሃ ግብሬን እሰራለሁ፣ የሚጻፍ እጽፋለሁ፣ ለታሪክ አስቀምጣለሁ፣ እሄዳለሁ። እግዚአብሔር ግን በህይወት አቆይቶኝ ስንቱን አሳየኝ። ቴሌግራሜን ገብታችሁ አይታችሁታል። ቴሌግራሜን ብልጽግና ግር ብሎ ገብቶ ቀልሼ አውጥቼ አሁን የሚሳደቡላ ጠፋ። ከተሳደበ ስለሚቀነጠስ፣ ከተቀነጠሰ ከተቀሰፈ ስለማያገኘኝ የወሬ ጥሙ ስለሚሞትበት አሁን ሆዱን እያመመው ጨጓራው እየተላጠ እያገሳ ሽንት ቤት እየተመላለሰ ቁጭ በቃ ምን እዛች ውስጥ ገብቶ ያ የብልግና ስዱን የእስላም ስም ይዞ ቁርአን በቀራበት አፉ አላሁ አክበር ባለበት አፉ እናት እንደዚህ ትሁን እናት እንደዚህ ቅጥጥባን የሚለውን ባለጌ ጽንፈኛ ስዳደግ የዋሃቢ እስላሙን አጸደዋል። ወገብዛለው ስነ ስርዓት ያዝ አለቀ። ትላንትና እኔ ኧረ ተው ሀጂ ሙፍቲን እንዲህ ሊያረጓቸው ነው ምን አገባህ አንተ? ሀጂ ሙፍቲ ሌባ ነው፣ ሀጂ ሙፍቲ እንደዚህ ነው፣ ሀጂ ሙፍቲ ሲሉ የነበሩ ዛሬ ሲጽፉ አየኋቸው። ምን እያሉ እንደው ያኔ ያደረገ ሀጂ ሙፍቲን እንደዚህ ያደረግንበት በኦሮሞ ጽንፈኛ በስልጤ ጽንፈኛ ተታለን እንደዚህ ያልንበት ጊዜ እንደው ያ ቀን የተረገመ ይሁን የሚል የአማራ እስላም አየሁ፣ የኦሮሞ እስላም አየሁ፣ የጉራጌ እስላም፣ የአፋር እስላም፣ የሶማሌ እስላም አየሁ። እግዚአብሔር ሆይ ክብር ምስጋና ይግባ። በእውነት እግዚአብሔር ሆይ ክብር ምስጋና ይግባ። ለጽንፈኛ መድኃኒቱ እኔ ነኝ። በእውነት ለጽንፈኛ መድኃኒቱ እኔ ነኝ። ምክንያቱም እንደ ልቡ ነኝ። ይሄ የሚዲያ ፕላትፎርም ኮንትሮል የሚባል ነገር ነጯን ትናገራለህ፣ የሚቀበል ይቀበላል፣ የሚያስታውቅ ያስታውቃል። አለቀ። በእነ ሀጂ ሙፍቲ ጊዜ ብር አይሰረቅ፣ ገንዘብ አይሰረቅ፣ ምን አይሰረቅ። እነሱ እንኳን ገብተው ተዘረፈ ያሉት ብር ለአንድ ኡስታዝ መጽሐፍ ማሳተሚያ የወጣ 100,000 ብር ነው ተዘረፈ ያሉት። እነዚህ አሁኖቹ ዋሃቢስቶቹ ማለት ነው። አሁን ግን እናቴ ዲታዎች ናቸው። የወሎቹን መጅሊሶች ብታመለከቷቸው በቃ ይህንን ሙቅ እየበሉ ይህንን ገንፎ እየዋጡ ይህንን ነፍሰ ጡር የ9 ወር ድርስ ነፍሰ ጡር መስለዋል። እና የአማራ እስላሞች የአማራ ክርስቲያኖች ሁላችሁንም አይምሯችሁን የምታመልኩት አምላክ ምንም አምልኩ ምንም የምታመልኩት አምላክ አይምሯችሁን ስለከፈተ እውነት ጋር ስለቆማችሁ ለምን እንደምትታገሉ ስላወቃችሁ ይሄን የገለጠላችሁ ፈጣሪያችሁ ክብር ምስጋና ይግባው። የኔም ስራ እየቀለለ ነው። አሁን የኔ ስራ እየቀለለ ነው። እጀልጠዋለሁ ብቻውን ወሃቢን እለጠልጠዋለሁ። የሚገረደውን የስልጤ ወሃቢ ምንም ጉሮሮ ለጉሮሮ እተናነቀዋለሁ ማለት ነው። ወደፊት ትምህርት ጠሉ ስልጤ ወሃቢ ሙሉ ስልጤን አይደለም የምነግራቸው። አሁን እነሱ ነገችን ይዘው ይላሉ። እቺን እናንተም ቆርጣችሁ ያዟት። ትምህርት ጠሉ። ትምህርት አይደግፍም። ዛሂር ተደረገብኝ አስማት ተደረገብኝ ነው የሚለው። ይሄ ትምህርት ጠሉ። ሌባው ጣሪያ ቀዳጅ አለ። ጣሪያ ቀዳጅ ዘራፊ መጀመሪያ ከወያኔ ጋር አሁን ደግሞ ከኦሮሞማ ጋር የሚዘርፍ የከተማዋ ውድ መኪናዎች የሚነዳ በምን አይደል የሀገሪቱን ኢኮኖሚ የያዘ የተቆጣጠረ ያንን ኢኮኖሚውን የተቆጣጠረውን ብር ደግሞ ሰሜኑን ለማውደም ኦርቶዶክስን ለማጥፋት አማራን ለማጥፋት የሚጠቀም የፕሮፓጋንዳ ስራ የሚሰራ እውነተኛ መንግስት ሲመጣ ይሄ ሀብት ለህዝብ ጥቅም ይውላል። አስረግጬ እነግራችኋለሁ። ያለ ትምህርት የተገኘ ግብር ሳይገብር ቀረጥ ሳይቀረጥ አግበስብሶ መሬት ነግዶ መሬት ሽጦ ሀገር ምድሩ ላይ አሁን የሚቀማጠለውና የሚጸዳዳው የስልጤ ጽንፈኛ
የኦሮሞ ጽንፈኛ የጊዜ ጉዳይ ነው። ያው ህዝባዊ መንግስት ሲመጣ የት ገባ የት ወጣ የሚል መንግስት ሲመጣ ልክ ይገባል ማለት ነው። ለጊዜው የአማራ አካባቢ የተነሳው ከሽፏል። መጅሊሱ ቅብጥሮና ደብዳቤ ጽፏል እና ምላሽ ተሰጥቷቸዋል። ይሄ ሁላ ህዝብ ሲሞት እስላም ሲሚንቶ ላይ የሚተኛ የብል የበላው ነቀዝ የበላው የበቆሎ ዱቄት እየተሰጠው በበሽታ የሚሰቃየው የወሎ እስላም የአማራ እስላም በኦሮሞ ስም የተደራጀ ኃይል ያፈናቀለው መስጊዱን አቃጥሎ ከነ ኡስታዙ ከነ ሼኩ አቃጥሎ ይሄደው ማለት ነው። እበድ እውነቱ ይሄ ነው። ያ ነው ጫካ የገባው። ዘሩ ያለቀበት ነው ጫካ የገባው። ይሙታ ምን ችግር አለው? ለአስከሬኑ ዛፍን ተክልለታለን ብሎ የተቀለደበት አማራ ነው ዛሬ ጫካ የገባው። ጫካ እኔ ለእውነት ነው አውሮፓ ነው ያለሁት እናቴ ወጣ ብዬ ካርቶኔን ተሸክሜ በርገሬን እየበላው የነበር እዚህ ስድብ አልጠጣም ነበር፣ ግን ተያዝኳ ታሰርኩ። የለም ቁጭ በላንተ እኔ ሰራዊት አዘጋጅላለሁ፣ ሚዲያ ከፍትላለሁ፣ ቀጥላንተ ተፋለሞ ይሄንን ጽንፈኛ ፍልስጤም ተደበደበች ብሎ የእስራኤልን ባንዲራ እያቃጠለ ስልጤ ላይ ራሱን ቤንዚን አንከፍክፎ የሚያቃጥል የገዛ ወገኖቹ ግን ሻሸመኔ ላይ ሲታረዱ እዛው ስልጤ ላይ ሲታረዱ ሲገደሉ ሲዘረፉ ራሱ ሲገል ሲዘርፍ የነበረ አስመሳይ ይሄን ካልተጋፈጥኩትማ እኔ ራሴ አቡነ ሳዊሮስ ነው እኮ በእውነት እኔ እኮ አቡነ ዲዮስቆሮስ ነው እኮ ይሄንን ጽንፈኛ ይሄንን ኃይል ካልታገልኩት እኔ ራሴ እኮ ዘበነ ለማ ነው እንኩኝ እኮ በእውነት ተመሳስሎ መኖር ይቻላል። ዝም ብሎ ዳቴ ኢትዮጵያን ደርሶ መምጣት ይቻላል። እየሄዱ እየመጡ አይደል እንዴ? ይቻል ነበር።